ሃይ ቤተሰብ እንዴት ናችሁ? እንግዲህ የእንግሊዝኛ ፊደላት ወይም እንግሊሽ ሌተርስ 26 ናቸው ጠቅላላ 26 ኢን ነምበርስ በቁጥር ጠቅላላ 26 ናቸው። ዞስ አር እነሱም እነዚህ ናቸው የተዘረዘሩት። ኦኬ 26ቱ የእንግሊዝኛ ፊደላቶች እነዚህ ናቸው እንግዲህ ለእንግሊዝኛ መሰረት የሚባሉት። ኦኬ ስለዚህ እነሱን እየቆጠር እናያለን። እሺ ስለዚህ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዝንመጣና ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። ኦኬ እነዚህ አጠቃላይ 26 እንግሊዝኛ ፊደላቶች ናቸው። ከነዚህ መካከል አምስቱ ቫውልስ ይባላሉ ወይም ደግሞ አናባቢ ይባላሉ። አምስቱ 21 ደግሞ ኮንሶናንት ነው የሚባሉት። ስለዚህ አምስቱ የትኞቹ ናቸው? ኤ ኢ እዚህ ጋር አይ ኦ ዩ እነዚህ አምስቱ ማለት ነው። እነዚህ ወይም ደግሞ በሰማያዊ ከለር የተደረጉት እነዚህ አምስቱ ቫውልስ ነው የሚባሉት። ኦኬ ቫውልስ ወይም አናባቢ። ሌሎቹ ቀሪዎቹ ብላክ ከለርስ ወይም ደግሞ በጥቁር ከለር ያሉት ደግሞ ምንድናቸው? ኮንሶናንት ይባላሉ ማለት ነው። ኮንሶናንት ይባላሉ። ስለዚህ እነዚህም በደንብ አጥኑ። ለእንግሊዝኛ ፊደላት ለእንግሊዝኛ መነሻ መሰረቶቹ እነዚህ ናቸው። በቃ ስለዚህ ቃላት የሚመሰረተው ከዚህ ነው። አረፍተ ነገር የሚመሰረተው ከነዚህ ነው። ፍሬዝስ ወይም ደግሞ ሀረግ የሚመሰረተው ከነዚህ ነው ማለት ነው። ስለዚህ እነዚህም በደንብ አጥኑ። እነዚህ አጠቃላይ ካፒታል ሌተርስ ይባላሉ። ካፒታል ሌተርስ ይባላሉ ማለት ነው። እነዚህን በደንብ አጥኑ። ቴሌግራም ቻናላችንን ጆይን አድርጉ። ሌሎቹን ስሞል ሌተርስ የሚባሉትን ቀጣይ እናያለን። ስሞል ሌተርስ የሚባለው በስም አንድ ናቸው። ሁሉም በስም አይለያዩም። ነገር ግን በቅርጽና በመጠን የሚለያዩ ብቻ ሲሆኑ በስም ደረጃ ግን አይለያዩም። ኤም ኤ ነው፣ ቢም ቢ ነው፣ ሲም ሲ ነው። እሱም ወደፊት እናየዋለን ማለት ነው። ሶ በቅርጽና በመጠን ብቻ ነው የሚለያዩት። ካፒታል ሌተርስ ማለት እነዚህ ያው ስሞል እና ካፒታል ተብለው የተለዩት ለዛ ነው። ስሞል ማለት ትንሽ ማለት ነው፣ በመጠን ያንሳሉ ከነዚህ ዘንድ። ካፒታል ደግሞ ትልልቅ ናቸው፣ እነዚህ ከፍ ከፍ ይላሉ ማለት ነው። በቅርጽም ይለያያሉ፣ ይለያያሉ ወይም በመልክ ልንለው እንችላለን፣ ይለያያሉ። ስለዚህ በተለይ ጀማሪ የምትሉ ልጆች ጆይን አድርጉ፣ ተማሩ። ቴሌግራም ቻናል አለ፣ ጆይን አድርጉ። ኦኬ መልካም ጊዜ ይሁንላችሁ።